ታገለግላለህ፣ አንተ አታገለግልም አይልም እግዚአብሔር። ለሁሉም እኩል ነው የሚፈርደው። ኃጢአት ሰርተን ስንገኝ እግዚአብሔር ይቀጣናል። ወገኖች ከእግዚአብሔር ቅጣት ማምለጥ አለብን። ከእግዚአብሔር ቅጣት መውጣት አለብን። ዳዊት ምን ነበር የሚያስጨንቀው ወገኖች? ዳዊት የሚያስጨንቀው ኃጢአት መስራቱ ነው። የልቤ ችግር ብዙ ነውና ከጭንቀት ያውጣኝ አለ። ንጉሥ ነው፣ ብዙ ሰራዊት አለው። ወርቁ የሱ ነው፣ አልማሱ የሱ ነው። በሀገር ውስጥ ያለው ሁሉ ሀብት የዳዊት ነው። ዳዊት ግን ማን ይጎለው ነበር? እግዚአብሔር ይጎለው ነበር። እግዚአብሔር በሕይወታችሁ ውስጥ አለ ወይ ስጠይቁ። ክርስቶስ በሕይወታችሁ ውስጥ ቢኖር ሰውነታችሁ በኃጢአት ምክንያት የሞተ ነው ይላል። እግዚአብሔር በሕይወታችን አለ ወይ? ክርስቲያን እኮ ብርሃን ነው። እርሱ ብርሃን ሆኖ ዓለምን ያበራል። እነሱ እኮ ክርስቲያኖች ናቸው ተብሎ ይመሰክራል። እነዚህ እኮ የሰንበት ተማሪዎች ናቸው ተብሎ ይነገርልናል። ቂመኛ፣ ተንኮለኛ፣ በቀለኛ ከእግዚአብሔር ውጪ ወደ ሌላ ስፍራ የምንሄድ ከሆነ ክርስቲያን ተብለን አንጠራ። ቅዱስ ዳዊት ያስጨነቀው ኃጢአት መስራቱ ነው። በዚህ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ ሰው በስውር ቢሸሸግ እኔ አላየውምን? ሰማይስ ምድርስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ከእግዚአብሔር የምንሸሽገው ኃጢአት የለም። ከእግዚአብሔር የምንሰውረው ኃጢአት የለም። ሁሉም በፊቱ የተገለጠ ነው። ስለዚህ እኛ ኃጢአት ስንሰራ ማየት ያለብን በአጠገባችን ያሉትን ሰዎች ሳይሆን እግዚአብሔርን ነው፣ ክርስቶስን ነው፣ ጌታ ኢየሱስ ክርስቶስን ነው። ወገኖቼ በጎን አይደለም ማየት ያለብን። እግዚአብሔርን አሳዝኜዋለሁ ወይ በሥጋዬ ላይ ኃጢአት ነግሷል ብለን እግዚአብሔርን ነው ማየት ያለብን። ሁለት ሰዎች ለጸሎት ወደ ቤተ መቅደስ ሄዱ ይላል። አንደኛው ፈሪሳዊ ነው፣ አንደኛው ቀራጭ ነው። ፈሪሳዊው ምን ብሎ ጸለየ? እጁን ወደ ላይ ዘርግቶ ጌታ ሆይ በሳምንት 2 ቀን እጾማለሁ፣ አስራቱን በኩራቱን አወጣለሁ። ስለዚህ ለዚህ ዕለት ስላደረስከኝ አመሰግናለሁ አለ። ቀራጩ ደግሞ መጣ ወደ ቤተ መቅደስ፣ ተደፋ በጉልበቱ። ወደ ላይ እንኳን ቀና ብሎ ለማየት አልደፈረም። ኃጢአቴን ይቅር በለኝ እያለ ደረቱን ይመታ ነበር። ጌታ ሆይ ኃጢአቴን ይቅር በለኝ፣ በደሌን ይቅር በለኝ፣ በድያለሁ። አንተ ስለኔ ሥጋህን ቆርሰሃል፣ ስለኔ ደምን አፍስሰሃል። እኔ ግን በኃጢአት፣ እኔ ግን በበደል፣ እኔ ግን በዝሙት፣ እኔ ግን በአስቀያሚ ሕይወት ነው ያለሁት። ስለዚህ ይቅር በለኝ ብሎ ይጸልይ ነበረ። ማን የጸደቀው ከሁለቱ? ፈሪሳዊው ነው ወይ ቀራጭ? የኛ ጸሎት እንዴት ነው ወገኖች? ቤተክርስቲያን ስለምንመጣ፣ ነጠላ ለብሰን ስለምንመጣ፣ ስለምናስቀድስ፣ ስለምንጾም፣ ስለምንጸልይ ከሌሎች ክርስቲያኖች ተሽለን ራሳችንን እናየውን ስህተት ነው። ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጠ ወደ መንግሥተ ሰማያት አትገቡም ብለዋል። ጻፎች ፈሪሳውያን ይጾማሉ፣ ይጸልያሉ፣ አስራቱን በኩራቱን ያወጣሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? ብትጾሙ መጾም ስለሚገባችሁ፣ ብትጸልዩ መጸለይ ስለሚገባችሁ፣ አስራቱን በኩራቱን ብታወጡ አስራት በኩራት ማውጣት ግዴታችሁ ስለሆነ ይሄን ማድረጋችሁ ትርፍ አይደለም፣ ተግባራችሁ ነው። ስለዚህ ምንድን ነው መላለው? የማንጠቅም ባሪያዎች ነን፣ ልናደርግ የሚገባንን ነገር ሁሉ አድርገናል በሉ ነው የሚለው። ወገኖች ከእግዚአብሔር የሚሸሽገው ኃጢአት የለም። በመዝሙር 138 ቁጥር 3 ላይ ፍለጋዬና ዕረፍቴን አንተ መረመርክ፣ መንገዶቼን ሁሉ ቀድመህ አወቅህ ነው የሚለው እግዚአብሔር።
መንገዶ